ታሪኩም ሲጀምር ዋድ ዊልሰን የቀድሞ ልዩ ኃይል ወታደር ነበር። እናም አሁን ደግሞ በቀል የተሞላ ቅጥረኛ ነው። በሲስተር ማርጋሬት መጠጥ ቤት ውስጥ ቫኔሳ የምትባል ወሲብተኛን ያገኛታል። ሁለቱም ወጣ ያለ ባህሪ ስላላቸው በፍቅር ይወድቃሉ። አብረው ከቆዩ ከቀናት በኋላ በድንገት ዋድ ራሱን ይስታል። ከዛም ሆስፒታል ከሄዱ በኋላ ዋድ ገዳይ የሆነ ካንሰር እንዳለበት ይነገረዋል። እናም እሱ ለቫኔሳ ሸክም መሆን ስላልፈለገ ከመሞቱ በፊት እሷን ጥሎ ለመሄድ ይወስናል። ካንሰሩ ተስፋ ያስቆረጠው ዋድም አንድ ሚስጥራዊ ሰው ወደ እሱ ይቀርብና ካንሰር የሚያድንና ልዕለ ኃይል የሚሰጠውን የሙከራ ሕክምና ያቀርብለታል። እና ተስፋ የቆረጠው ዋድም በዚህ ሀሳብ ይስማማል። ዋድ ወደ ሚስጥራዊ ላቦራቶሪ ተወስዶ አያክስ እና ረዳቱ አንግል ደስት እጅ ላይ ወድቃል። አያክስ እውነተኛ ስሙ ፍራንስ እንደሆነ ገልጾለት የዋድ ሚውታንት ጂኖችን ለማንቃት በከፍተኛ ጭንቀትና ስቃይ ይጀምራል። የዋድ ጂኖች ይነቃሉ። ካንሰሩን ከማዳን ባሻገር ፊቱና መላው ሰውነቱ ላይ በአሰቃቂ ሁኔታ ማበላሸቱ ነው። አያክስ የዋድን ስቃይ በመጥላት እና በመሳለቅ ምክንያት ፊቱ እንደማይስተካከል ይነግረዋል። ዋድን በሕክምና ተስፋ ቆርጦ ከላቦራቶሪ በማምለጥ እሳት ይነሳል። አያክስን በጊዜው አምልጦ ዋድን ወደ ሞት ቅርብ አድርጎ ይተወዋል። ዋድን በህይወቱ ተስፋ በቆረጠ መልኩ ወደ ጓደኛው ዊዝሊ ይመለሳል። ለሚስቱ ፊቱን ላለማሳየት ስለፈለገ ቀይና ጥቁር ልብስ ሰፍቶ ዴድፑል የሚለውን ስም ይመርጣል። ዴድፑል ዓላማው አያክስን ማግኘትና እንደገና መልኩን የሚያስተካክልበትን መንገድ እንዲነግረው ማስገደድ ነው። በዚህም ፍለጋ ወቅት አረጋዊት አይነ ስውሯ አል ጋር ይኖር ነበር እና በከተማ ውስጥ ያሉትን የአያክስን ሰዎች በጭካኔ እና በቀልድ ማጥቃት ይጀምራል። በቀጣዩ ቀን ዴድፑል አንድ ኦፕሬሽን ላይ ያለ ኤክስ-ሜን የሆኑትን ክሎነሰስ፣ ኔጋሶኒክ እና ቲኔጅ ዋርሄድ ብቅ ብለው ወደ ጀግንነት ሊመሩትና ቡድናቸውን እንዲቀላቀል ይነግሩታል። ዴድፑልን ግን ውድቅ ያደርግባቸዋል። ዴድፑልም አያክስን ለማግኘት ሲቃረብ አያክስ ቫኔሳን አገታት። ዴድፑልም ከክሎሰስ እና ከኔጋሶኒክ ጋር በመሆን አያክስንና ሰዎችን በተተወ የድሮ የአውሮፕላን ማረፊያ ቦታ ላይ ይጋፈጣቸዋል። ዴድፑልም በጭካኔና በአስቂኝ በሆነ መልኩ ጠላቶችን ይወጋል። ዴድፑል አያክስን ሲይዘው ለመልኩ ምንም አይነት መድኃኒት እንደሌለው እና ውሸት እንደነገረው ይገልጽለታል። ክሎሰስ አያክስን እንዳይገለውና ጀግና እንዲሆን ቢለምነው ዴድፑል በቀልም መርጦ አያክስን ይገለዋል። ቫኔሳ ዴድፑል ፊቱ ምንም እንኳን ቢበላሽም ከሱ ጋር ለመሆን ትወስናለች። ፊልሙም የሚያበቃው ዋድ የተለመደውን የጀግንነት መንገድ ከመከተል ይልቅ የራሱን መንገድ በመምረጡ ነው እና ከቫኔሳ ጋር መሆኑን በማሳየቱ ነው። እና ፊልሙ በዚህ ያበቃል። ፊልሙን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ።